ስለ አባትና ስለ ልጅነት ጉዳይ የሚነሳ ከሆነ መጽሐፍ ቅዱስ ላይ በጣም ብዙ ሰዎች እግዚአብሔር አባታቸው እንደሆነ ተጠቅሶላቸዋል። እነሱ ሁላ አምላክ ወልዷቸው ነው ማለት ነው? ይሄንን ጠይቂያለሽ? እነኛ አሁን መጽሐፍ ቅዱስ የእግዚአብሔር ልጅ መሆናቸው የሚጠቅስላቸው ወይ ደግሞ እግዚአብሔር አባታቸው መሆናቸውን የሚናገርላቸው በአጠቃላይ ተወልደው ነው ወይ? አይ እነሱ አልተወለዱም፣ ይሄኛውስ ይሄ ተወልዶ ነው። ከየት ነው ያመጣችሁት? እሱ ተወልዶ እንደሆነና በትውልድ ወይ ደግሞ ባዮሎጂካሊ ተወልዶ ልጁ እንደሆነ በትውልድ ልጁ እንደሆነ አንድ። ይሄ ሌላኛው ነገር ደግሞ ብዙ ጊዜ የሚነሳ ነገር አለ ከዚህ ጉዳይ ጋር ተያይዞ አምላክን እንዴት አድርጎ የሰው ልጅ ሊወልደው ይችላል? ይሄም ሌላ ጥያቄ ነው። አምላክን የሰው ልጅ እንዴት አድርጎ ሊወልደው ይችላል? ምክንያቱም እሱ ተወልዷል። ማርያም ናት የወለደችው፣ ወይ ደግሞ በኢስላም መርየም ናት የወለደችው ረዲየላሁ ዐንሃ። እንዴት አድርጎ አምላክ ሰው ልጅ ይወልደዋል? ሰው ልጅ ከወለደው ደግሞ የወለደው ሰው አምላክ መሆኑ ነው ማለት እኮ ነው። ምክንያቱም ሰው አምላክን አይወልድም። ስለዚህ አሁን ከዚህ ውጭም በጣም ብዙ ነገሮች አሉ፣ ብዙ ጥያቄዎች አሉ። አሁን ያው መንገድ ላይ እየሄድኩ ነው እኛን ያስታወስኩት። ከዚህ ውጭም ብዙ ነጥቦች አሉ። እህታችን ዛህራ የምታስታውሰው ነጥቦች ካሉ እሷ ታንሳልሽ። ኢንሻአላሁ ተዓላ ሌላ ጊዜ እስቲ ቁጭ ብዬ የማነብበት ሰዓት ላይ ቀሪ ነገሮችን ያስታወስኳቸውን ነገሮች ልክልሻለሁ። አሁን የላኩልሽ ነጥብ ራሱ በጣም ብዙ ነጥብ ነው። ሁሉንም በአንድ ቀን አሰጫቸውም። በአንድ ቀን አልሰጣቸው። አንድ ፍሬ ብቻ አንድ ቀን የምትጠይቂያቸው፣ አንድ ፍሬ ብቻ ወይ ደግሞ ሁለት ጥያቄ ብቻ የምትጠይቂያቸው፣ መልሳቸውን ታያለሽ። ቤተሰብሽ ራሱ ግራ እንዲጋባ ታደርጊያለሽ። በዚህ ጉዳይ ችግር የለውም ኢንሻአላህ። የእግዚአብሔርም ልጆች እሺ ምንድነው የሚለው? ሁሉ እልል ሲሉ መሰረቶቿ በምን ላይ ተተክለው ነበር? የማዕዘኗስ ድንጋይ ያቆመ ማን ነው? እኮ የእግዚአብሔርም ልጆች የተባለው በአጠቃላይ ያመኑ ሰዎች በአጠቃላይ የእግዚአብሔር ልጆች ነው የሚባሉት። የእግዚአብሔር ልጅነት ለሁሉም ነው፣ ለሁሉም ላማኝ ሰው ነው። ስለዚህ ኢየሱስ ለብቻው ልጅ የሆነበት እንትን የለም፣ ኬዝ የለም። ያመነበት ሰው በአጠቃላይ ልጁ ስለሚሆን ማለት ነው። ተከታይ በሚለው ነው ወይ ደግሞ አምላኪ በሚለው ነው ልጅ የሚለው የተጠቀሰው እንጂ በእንትንነት ጉዳይ አይደለም፣ የባዮሎጂ ጉዳይ አይደለም ጉዳዩ ለማለት ያክል ነው። ከፈቀዳችሁልኝ እስቲ ይቅርታ አድርጉልኝ። አሁን የሆነ ሚቲንግ አለብኝ፣ የሆነ ስብሰባ አለብኝ። ያንን ስብሰባ እስከምገባ ብዬ ነበር እህት አሲያ ስትልክልኝ የገባሁት። እህቴ ዛህራ ብትቀጥይ ደስ ይለኛል። ያብስራ ደግሞ እንትን ፎሎ መልሼልሻለሁ። ምትጠይቂ ካለ በውስጥ በኩል መጻፍ ትችያለሽ፣ ችግር የለውም። አብሽር ኡስታዝ ጀዛከላህ ኸይራን። ኢብሮም አለ። አይ ማሻአላህ ኢብሮ ካለማ خلاص። አይ እየገባኝ ያለው ኢብራሂም ነው እንዴ? ሱብሃንአላህ ወአለይኩም ሰላም። እኔ እኮ አላየሁክም። እንዴት ነው ኡስታዝ? ሰላም ሲጀመር ስክሪን ላይ የሚታይ መጽሐፍ ቅዱስ ካየው አንተ መሆንህን መጠርጠር ነበረብኝ። ሁሌ አንተ ስትመጣ ወይ ፊትህ ነው የሚታየው ወይ ጥቅስ ነው የሚታየው። ኡስታዝና ሰላም ናችሁ? አልሐምዱሊላህ ወላሂ በጣም ሰላም ነኝ። አልሐምዱሊላህ ረቢል ዓለሚን። ሰላም ነህ? አልሐምዱሊላህ አልሐምዱሊላህ። አላህ ይባሪክ ፊክ ወንድሜ ብሮ። خلاص አንተ ከመጣህ እኔ ልውጣ። አይ ባትወጣም እዚህ ጋር ትችላለህ። አብሽር፣ ችግር የለውም እቀመጣለሁ፣ ችግር የለውም። አይሽ አይ ሐቢቢ ሰላም አለይኩም። ወአለይኩም ሰላም። እሺ ማን ነበረች ላሳያት እስቲ የእግዚአብሔር ልጆች የተባሉት ያለችው የፈለገችው ማነች? ያስረዳት ነው ጥያቄ። ፕሮቴስታንቶች እኔ መስለም ስለምፈልግ ፕሮቴስታንቶች መጥተው ሙስሊም ከምትሆኚ ጴንጤ ብትሆኚ ይሻላል ብለውኛል ቤተሰቦች ኦርቶዶክስ ናቸው እና ለፕሮቴስታንቶች የምጠይቀው ጥያቄ ስጡኝ ብላ እየሰጣት ነበረ ወንድም ሙአዝ እና አንተም ስጣት። አሁን እስካሁን ያነሳቸው ጥያቄዎች ነበሩ፣ እነሱን መጠየቅ ያለባትን እና አንተ ማለት ጥያቄዎችን ጨምር። እሺ ዘህር እሺ ኢንሻአላህ። መጀመሪያ ሲጀመር ኢየሱስ ማን ነው? የመጀመሪያ ኢየሱስ ልብ አድርጊ ማን ነበረች? እስቲ የተኘት ማን ነች? አቤት በይኝ እስቲ። ያብስራ ነው ስሙ። ያብስራ። እሺ ያብስራ ሰላም ነሽ? ኢንሻአላህ ጥሩ። በመጀመሪያ ደረጃ ከስሙ ነው የምንነሳው። እሺ ኢየሱስ ስሙ ራሱ የፍጡር ስም ስለመሆኑ ልብ አድርጊ።
ይሄ ኢየሱስ ይባላልና ኢያሱ ተብሎ መጽሐፈ ኦሪት ዘኍልቍ ምዕራፍ 11 ቁጥር 28 ላይ ኢያሱ ብለው ያስቀመጡት ሽወዳ ነው። ኢያሱ ሳይሆን ኢየሱስ ተብሎ ነው የተቀመጠው። ትክክለኛው የሽዋ የሚል ቃል ነው ያለው እላዩ ላይ ማለት ነው። የመጀመሪያው ይሄ ነው። የሽዋ ማለት ያህዌ አዳኝ ነው ማለት ነው። እሺ ያህዌ አዳኝ ነው ማለት ያህዌ ያድናል የሚለውን ቃል እነ ኢያሱ የነዌ የሙሴ አገልጋይ የነበረው ኢያሱ ተብሎ የተቀመጠው በትክክል ኢያሱ ሳይሆን ኢየሱስ የሚለውን ቃል ወይ ደግሞ ለኢየሱስ የዋለበትን የሽዋ የሚለውን ቃል ነው ይዞ የመጣው ራሱ ማለት ነው። ሌላኛው ደግሞ በጣም በሚገርምሽ ሁኔታ ኢየሱስ እስቲ ዋና ዋናዎቹን ነገር ልንገረሽ። ቆይ እዚህ ጋር ሳይሆን ዋና ዋናዎቹን ነገር ልንገረሽ። በቃ ፍጡር ይመለካል ብለሽ ታምኛለሽ? በመጀመሪያ ደረጃ ያብስራ በጣም ጥሩ። ስለዚህ ኢየሱስ ሉቃስ ወንጌል ምዕራፍ 1 ቁጥር 30 ላይ መልአኩም እንዲህ አላት፣ ማርያም ሆይ በእግዚአብሔር ፊት ጸጋን አግኝተሻልና አትፍሪ አላት። እነሆም ትጸንሻለሽ አላት፣ ወንድ ልጅም ትወልጃለሽ። የተወለደው ምንድነው አለ? ወንድ ልጅ ነው አይደለ? ያብስራ አምላክ ወንድ ልጅ ነው ብለሽ ታምኛለሽ? አይደለማ አይደል? ጥሩ። ስለዚህ ይሄ ወንድ ልጅ የሚመለክ አይደለም። ይሄ የመጀመሪያው ጥያቄ ነው። ወንድ ልጅ ፍጡር ነው። አምላክ ጾታም የለውም። ወንድ ልጅም አይደለም፣ ጽንስም አይደለም። የተወለደው ደግሞ ስሙ ኢየሱስ የተባለ ነው። ኢየሱስ የሚለው ስም ኦሪት ዘኍልቍ ምዕራፍ 21 ምዕራፍ 11 ቁጥር 28 ላይ ለነዌ ልጅ ኢያሱ የዋለበት የሙሴ አገልጋይ የነበረው ለሱም ውሏል፣ ለሌሎችም ውሏል ስናየው ባይብል ላይ ማለት ነው። ከዛ በኋላ እሱም ታላቅ ይሆናል የልዑል ልጅም ይባላል አለ። ጌታ አምላክም የአባቱን የዳዊትን ዙፋን ይሰጠዋል። ማን ነው የሚሰጠው? ዙፋን ራሱ የሚሰጠው ማን ነው? ጌታ አምላክ። ስለዚህ ጌታ አምላክ ለጌታ ነው ለአምላክ ነው የሚሰጠው። ያልነበረው ዙፋን አለ ማለት ነው። ልብ አድርጊ። ስለዚህ አሁን ጌታ አምላክ የተባለው ነው አንድ አምላክ ብቻውን ሆነ። ስለዚህ ኢየሱስ ሁሉ ነገር ተሰጥቶት ነው። እስቲ ሁሉ ነገር ላሳይሽ፣ ሁሉ ነገር እንደተሰጠው ላሳይሽ። መጀመሪያ ወንድ ልጅ አይመለክም ፍጡር ስለሆነ። እሺ መጀመሪያ እስቲ እሱን ላስጨርስሽ አንድ ጊዜ ትንቢተ ኢሳይያስ ላይ ትንቢተ ኢሳይያስ ምዕራፍ 49 ቁጥር 5 እና 6 ላይ እንዲህ ይላል። ምን አለ? አሁንም በእግዚአብሔር ዓይን ከብር ያለውና አምላኬም ጉልበት ሆኖኛልና አለ። አምላኬም ጉልበት ሆኖኛል፣ ያዕቆብን ወደ እሱ እንድመልስ እስራኤልን ወደ እሱ እንድሰበስብ ባሪያ ሆነው ዘንድ ምን ሆነው ዘንድ አለ? ያብስራ ባሪያ ሆነው ዘንድ ቪዲዮ ትልቁ እንትን ላይ ታደርጉታላችሁ። እሺ ትልቁ ላይ አድርጎኛ እንዴ? ወይስ ራሴን እችላለሁ? አልችልም። እሺ ጥያቄ የሚለውን አንሽልኝ። እሺ አዎ ምን አለ? አሁንም በእግዚአብሔር ዓይን ከብር ያለውና አምላኬም ጉልበት ሆኖኛልና ያዕቆብን ወደ እርሱ እንድመልስ እስራኤልንም ወደ እርሱ እንድሰበስብ ባሪያ ሆነው ዘንድ ባሪያ ሆነው ዘንድ ከማህፀን ጀምሮ የሰራኝ እግዚአብሔር እንዲህ ይላል አለ። ከምን ጀምሮ የሰራኝ አለ? ከማህፀን። ስለዚህ መሰራት ማለት መፈጠር ነው። ልብ አድርጊ። መሰራት አምላክ ደግሞ አይሰራም። እዚሁ ምዕራፍ 43 ላይ ኢሳይያስ ምዕራፍ 43 ቁጥር 10 ላይ እንዲህ ይላል። ተመልከች ምን እንደሚል። ታውቁና ታምኑብኝ ዘንድ እኔም እንደሆንኩ ታስተውሉ ዘንድ እናንተን የመረጥኩኝ ባሪያዬ ምስክሮቼ ናችሁ ይላል እግዚአብሔር። ከኔ በፊት አምላክ አልተሰራም፣ ከኔም በኋላ አይሆንም። አየሽ፣ ከኔ በፊት አምላክ አልተሰራም፣ ከኔም በኋላ አይሰራም ነው ነገሩ። ስለዚህ ኢየሱስ ከማህፀን ጀምሮ የሰራኝ እግዚአብሔር እንዲህ ይላል ሲል ይሁን ምን አለ? ከማህፀን የታለ ባሪያ ሆኖ ዘንድ ከማህፀን ጀምሮ የሰራኝ እግዚአብሔር አለ። ስንት እግዚአብሔር አለ ብለን ስንል አንድ አምላክ አለ። ያ አንዱ አምላክ ማንን ሰርቶታል? ኢየሱስን። ስለዚህ አምላክ አይሰራም፣ ኢየሱስ ፍጡር ነው ማለት ነው። ዘዳግም 6:4 ላይ ምን አለ መሰለሽ? ዘዳግም 6:4 ኦሪት ዘዳግም ምዕራፍ 6 ቁጥር 4 ላይ እስራኤል ሆይ ስማ አምላካችን እግዚአብሔር አንድ እግዚአብሔር ነው አለ። አንድ ብቻ። ይሄ አንዱ እግዚአብሔር ኢየሱስን ሰርቶታል። አምላክ ደግሞ አይሰራም። ካልተሰራ አምላክ ፍጡር አይደለም፣ ፍጡር አምላክ አይደለም። ስለዚህ አይመለክም። ተግባባን? እዚሁ ሆሴ ላይ ስንሄድ ደግሞ ትንቢተ ሆሴ ምዕራፍ 11 ቁጥር 9 ላይ እንዲህ ይላል፣ እኔ አምላክ ነኝ እንጂ ሰው አይደለሁም አለ። እኔ አምላክ ነኝ እንጂ
ሰው አይደለሁም እናለ። ኢየሱስስ ምንድነው ሲባል ሰው ነው። ለኔ ውስጥ ምን አለ መሰለሽ ኢየሱስ ዮሐንስ ወንጌል ምዕራፍ 8 እሺ ይሄን ከዚህኛው ይሻላል። ቆይ የሐዋርያት ሥራ ምዕራፍ 2 ቁጥር 22 ላይ ላሳይሽ ምን እንደሚል የእስራኤል ሰዎች ሆይ ይህንን ቃል ስሙ። ራሳችሁ እንደምታውቁ የናዝሬቱ ኢየሱስ እግዚአብሔር በመካከላችሁ በሱ በኩል ባደረገው ተአምራትና በድንቆችም በምልክቶችም ከእግዚአብሔር ዘንድ አለ። እግዚአብሔር ስንት ነው? አንድ እግዚአብሔር አለ። ከእግዚአብሔር ዘንድ ለእናንተ የተገለጠ አምላክ ነበር አይልም። ሰው ነበር። አየሽ፣ ሰው ነበር። ስለዚህ ኢየሱስ ሰው ከሆነ አምላክ ነኝ ሰው አይደለሁም ካለ አምላክና ሰው የተለያዩ ምንነቶችና ማንነቶች ናቸው። አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 ላይ እንዲህ አለ፣ ተመልከች። አንድ እግዚአብሔር አለና አለ። ስንት እግዚአብሔር? አንድ እግዚአብሔር አለና። በአንድ እግዚአብሔርና በሰው መካከል ያለው መካከለኛው ደግሞ አንድ አለ፣ እሱም ሰው የሆነው ክርስቶስ ኢየሱስ ነው። አምላክ ነው፣ ኢየሱስ ደግሞ ሰው ነው። ስለዚህ አምላክና ሰው ደግሞ የተለያዩ ምንነቶች ናቸው። አምላክ ሰው አይደለም፣ ሰው አምላክ አይደለም።